እንደዚህ ሃይላይቱን ነው ያው አንተ በደንብ ተከታትላችኋል ታውቃችኋል። ያው በብዛት እናንተም የነቃችሁበት ህይወት ሚስጥር ስላለ እንደንተንም መቁጠር አያስፈልግም። ይሄ ካለኛ ህይወት የላችሁም። የሚገርም ማወቅ ያለብህ እኛን ካልተናገሩ የሚያዳምጣቸው ስለሌለ እንግዲህ እንጀራቸው ከሆነን ምን ታደርገዋለህ? እግዚአብሔርም ማመስገን ነው። ግን እንደው አንደበታቸው በቤተሰብ እቅፍ ውስጥ ያደገ አይደለም። ለአባትነት የበቃ ህይወትና ተግባር የላቸውም። ፍሬያቸው ምንድን ነው? አሜሪካ ሄደው ምን እንዳደረጉ እንኳን ይገርመኛል። በእውነት በአሜሪካ ህይወት ውስጥ ያሉትን ሰዎች ተመልክቻለሁ። ያሳዝናሉ። ችግራቸው ብር አምጡ ነው የሚባሉት በየቀኑ አምጡ። በቃ ለየትኛው ጊዜ እንደሆነ አይታወቅ። አምጡ 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 አምጡ። አባትነት እኮ በማካፈል የሚገኝ ደስታ ነው። አምጡ ነው። በዚህ በስደት በኬንያው የሚሄዱ አሉ እና እነዚዎቹ እኔ ውሏቸውም ይመስለኛል የዘሩትን ነው የሚናገሩት፣ የኖሩትን ነው የሚናገሩት። እድገታቸውም የቤተሰብም ችግር ጣጣም ተዋርሶ ብቻ ሳይሆን መንፈሱ የሚያግዛቸው የሚያበረታታቸው በዛ በቆብ ውስጥ የተደበቀው ክፉ ጸባያቸውን ነው፣ ክፉ ማንነታቸውን ነው። እኚህ ሰው ቆቡን አውልቀው ቀሚሱን አውልቀው መስቀሉን አውልቀው እንዴ! ቆቡና መስቀሉ እኮ ተራ ሰው ቢያደርገው ልብስ ነው። እውነተኛ ካህን ሲያደርገው ግን ዘውድ ነው። ስለዚህ እነዚዎቹ በእውነት ለመናገር ሂደቶች ናቸው፣ መንገድ ጠራጊዎች ናቸው። የሚሰማቸው እነሱን የሚከተል ግን አስተሳሰብ ሁሉ እንደነሱ ነው። አስተሳሰብ ሁሉ ስድብ ነው። አስተሳሰብ ሁሉ የመራራ ህይወት ነው። ሰው እየተቸገረ በሩን ዘግቶ እያለቀሰ ተማሪዎች እያለቀሱ ሲቸግራቸው መጨረሻ ላይ መንፈሳዊ ውጊያውን ሳያውቁ የእግዚአብሔርን ኃይል ማዳን እንኳን ለማግኘት መንበርከክ ምን እንደሆነ ግራ የሚገባቸው በመቁጠሪያ እየጸለዩ መቀጥቀጥ እንደ ወንጀል ሳይኮሎጂ ሞቲቬሽን ግን በቃ እመን ትረስት ለምን ከለሩን ሰው ኮን ያለው ነጭ ለምን አልክ እንደዚህ አይነት የሚሉትን ነገር አይቃወሙም።